I created Death Race 6 years ago. I now have as many viewers as the Super Bowl. The drivers are convicts and the rules are simple. There are no rules. Win and get your freedom. Or die trying. He's too heavily armored! Hit the smoke. ይህንን የመሰለ ትኩስና ጥራት ያለው የፊልም ትረካ ስናቀርብላችሁ እናንተ ደግሞ ለድካማችን ምላሽ ለመስጠት ከታች ያለውን ሰብስክራይብ የሚለውን ቁልፍ ተጭነው ቤተሰባችንን ይቀላቀሉ። እንዲሁም ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ያግዙ። ታሪካችን ሲጀምር እንደ አውሮፓውያኑ አቆጣጠር 2012 የአሜሪካ ኢኮኖሚ ይወድቃል። ስራ አጥነት ከፍተኛ ደረጃ ላይ ይደርሳል። የወንጀል መጠን ደግሞ ከቁጥጥር ውጪ ይሆንና ይባባሳል። የእስር ቤቱ ስርዓት ከፍተኛ ጫና ውስጥ ስለገባ ሁሉም የማረሚያ ተቋማት ትርፍን መሰረት ባደረጉ የግል ኩባንያዎች ስርም መተዳደር ይጀምራሉ። ተርሚናል ደሴት ማረሚያ ቤትም እስረኞች ለሞት የሚዋጉበትን ተከታታይ የብረት ቤት ትግሎችን በቀጥታ በኢንተርኔት ስርጭት ያሰራጭም ነበር። እነዚህ እስረኞች ለሞት የሚያደርጉት ትግል ትልቅ ተወዳጅነትን ያተረፈ ቢሆንም ተመልካቹ ብዙም ሳይቆይ ይዳከማል፣ አዲስ ነገርንም ይፈልጋል። በዚህ ምክንያትም የሞት ሽቅድድም ተፈጠረ። በዚህ ትዕይንት ላይ እስረኞች ነፃነታቸውን ለማግኘት ሲሉ በልዩ ሁኔታ በተሻሻሉ መኪናዎች እርስ በርስ ለሞት ይሽቀዳደሙ ነበር። በዚያም ቀንም የሜዲትራኒያን እስር ቤት ልዩ እንግዳ ተቀበለ። እዚያም ላለው ለጠባቂው ኡልሪች ይሰጡታል። ኡልሪችም ቀዝቃዛ ውሃም ያስደፋበታል። ሌላ ፖሊሶችም እንዲመቱትም ያዛል። አዲሱ እስረኛ ልክ እንደ ህያው የብረት ማሽን ጡንቻው የተጋነነ ነበር። ጡንቻዎቹም ሲታዩ ጥይት እንኳ ሳይቀር ከርሱ ላይ ተንሸራቶ የሚወድቅ ይመስል ነበር። ስሙ ጄንሰን ኤምስ ሲሆን በሜዲትራኒያን ውስጥ ጠንካራ ሰውም ተብሎ ይጠራ ነበር። ከዚያም ሊመቱት ከሚፈልጉት 3 እስረኞችስ ጋር ክፍል ውስጥ ያስገባዋል። ወደ እስር ቤቱም እንደገባ የቀዘቀዘ እይታው ክፍሉን በሙሉ ከበደው። ሆኖም የቆዩት እስረኞች ዝም ብለው ሊያልፉትም አልፈለጉም። አዲስ መጤዎችን የማንገላታት ልማድ ነበራቸው። የታችኛው አልጋ ላይ ያለው አንዱ ቸልተኛ መስሎ ቀስቃሽ እርምጃ ሲወስድ፣ የላይኛው አልጋ ላይ ያሉት ሁለቱ ደግሞ በንቀት ተመለከቱት። ለነሱ የመደበኛ ስነ ስርዓት ነበር። ሁሉም አዲስ እስረኛ ቦታውን ማወቅም ስለነበረበት ማለት ነው። ኡልሪችም ችግር ውስጥ ሆኖ ለማየት ሲመጣ፣ ጀንሰን ግን ጥሩ ተዋጊ ስለነበር ሁሉንም ክፍል ውስጥ ያሉትን እስረኞች አንኮታክቷቸው ነበረ። ከዚያም ከጠንካራው የብረት በር በስተጀርባ እንደ ነጎድጓድ ያለ ድምፅ እንደተሰማ ማንም አልጠረጠረም። የግርግር ጩኸቱ የእስር ቤቱን ጸጥታ አደፈረሰው። ጠባቂዎቹ ሁል ጊዜም እንደ ልማዳቸው ማሾፍ ይፈልጉ ነበር። ነገር ግን በአይናቸው ፊት ያዩት ነገር ፈገግታቸውን አጠፋው። ሁሉም እስረኞች በጄንሰን ኤምስ ተደብድበው መሬት ላይ ተዘርረው ትንፋሳቸው እየተቆራረጠም ነበር። በማግስቱም ጠዋት የእስር ቤቱ መመገቢያ አዳራሽ በብረት ትሪዎች ድምፅ ሲናወጥ ጄንሰን ኤምስ በጸጥታ እየበላ ነበር። በዚያን ጊዜ ጸጉረ ቢስ ጡንቻማ ሰው በግድያ ዓላማ ወደ እርሱ ቀረበ። እዚህ እስር ቤት ውስጥም ያለውን ሕግ በመንገር የጥበቃ ገንዘብ እንዲከፍል በቁጣ ጠየቀው። በአቅራቢያው የተቀመጡት እስረኞች ትዕይንቱን ሲያዩ ወዲያው ተነስተው ሳይሳተፉ ጸብ ውስጥ ሄዱ። ጸጉረ ቢሱ ሰውዬ በቀጥታ በምግቡ ውስጥ ተፋበት።
ከዚህ በላይ አናዳጅ የሆነ ድርጊትም አልነበረም። ጄንሰን ኤምስ ግን አዲስ ስለነበርና ችግር መፍጠር ስላልፈለገ መጀመሪያ ላይ ለመታገስ ሞከረ። ነገር ግን በሚቀጥለው ሰከንድ ውስጥ ሌላ ሰው ወደፊት በመምጣት ፌዝ በተሞላበት ድምፅ በማሰማት ሚስቱን የገደልከው ሰው አንተነ ብሎ እሳቱን ለኮሰው። ከዚያ በኋላም የሰው መሳደብም ጀመረ። ይሄም ንግግር ልክ እንደ ቢላዋ በጄንሰን ኤምስ ልብ ውስጥ የተሰካ ያህል ነበር። አይኖቹ ደም መስለው በሐሰት የመከሰሱ ህመም በውስጡ ተቀሰቀሰ። ከ6 ወራት በፊት እስረኛው የሆነው ጄንሰን ኤምስ የኢንዱስትሪ ሰራተኛ ጄንሰን ኤምስ የሆነው የሚሰራበት የብረት ፋብሪካ እየተዘጋ መሆኑ ለሰራተኞቹ ሙሉ ገንዘባቸውን እንደማይከፍሉ ይረዳሉ። ሰራተኞችም በዛን ጊዜ መረበስ ሲጀምሩ የጸረ ሁከት ፖሊሶች ደርሰው ጥቃቅንና ቅስቀሳ ሲያገኙ ድብደባም ይጀምራሉ። ጄንሰን የሥራ ባልደረቦቹ ሲጎዱ አይቶ ወደ ሁከቱ ዘልቆ በመግባት አንዳንድ ፖሊሶችንም ይመታ ጀመር። ከዚህ በኋላም ወደ ቤቱ ይሄዳል። ጄንሰን ቤቱ ሲደርስ ምሽት ሆኗል። ባለቤቱም ሰላም ካለ በኋላ ወደ ላይ ወጥቶ ልጁን ሊያይ ይሄዳል። በዚህ መሃል የተሸፈነ ፊት ያለው ወንጀለኛ ቤት ሰብሮ በመግባት ሚስቱንም ይገድላታል። ጄንሰን ወደ ኩሽና ሲመለስ ወደ ሚስቱም ሲሄድ ሚስቱ መሬት ላይ ወድቃ ያያታል። በዚህ ጊዜም ወንጀለኛው መጥቶ ጣለውና በማደንዘዣ ጋዝ ረጨበት። ከዛም የገዳይ መሳሪያውን በጄንሰን እጅ አስቀምጦ በጓንት እጁ በመተኮስ ምልክት አድርጎ ይሄዳል። ጄንሰን ከጥቂት ደቂቃዎች በኋላ ሲነቃ ፖሊሶች ሚስቱን ገድሏል በሚልም ይይዙታል። ለአንድ ሰከንድም መታገስ ስላልቻለ በድንገት ተነሳ። መመገቢያ ሳህኑንም እንደያዘ ነገር የፈለገው ሰው ፊት ላይ ደፋበትና ጸቡ አስተጋባ። የመጀመሪያው ምት ተቃዋሚውን ለማንገዳገድ በቂ ነበር። ነገር ግን ይህ ገና መጀመሪያው ነበር። በአሮጌዎቹና በአዲሶቹ እስረኞች ራሳቸውን ነገስታት አድርገው በሚቆጥሩትና አስተዳዳሪዎች ነን በሚሉት ሰዎች መካከልም ግጭት ተፈጠረ። አካባቢው ያሉ እስረኞችም አበረታቱ እና የጄንሰን ኤምስ ክብር እዚያ በነበረው ሁሉ ልብ ውስጥ በጥልቅ ተቀረጸ። በአንድ ቁርስ ብቻ መላው እስር ቤት በሌላ አይን እንዲመለከተውም አደረገው። ከአስፈሪው ግጭት በኋላ ጠባቂዎቹ ወዲያውኑ ወደ ውስጥ ገቡ። ሁሉም በፍጥነት ተያዙ። ነገር ግን ጄንሰን ኤምስ ቀጥታ ወደ አለቃዋ ቢሮ ተወሰደ። ይህች ሴት ተራ ሴትም አልነበረች። እሷም ሄነሲ የምትባል ሴት ነበረች። ቀዝቃዛና ጨካኝ አለቃ። ሄነሲ ይህን እስር ቤት የምትመራው በህጎች ወይም በደንብ ሳይሆን በግል ፍላጎትና በብረት እጅ ነበር። ምንም ያህል ግዙፍ ወይም ጡንቻማ ሰው እንኳን ብታይ ግድ አይሰጣትም። የሄነሲንም ትኩረት የሳበው ትክክለኛው ማንነቱን ነበር። በአንድ ወቅት የውድድር ሜዳዎችን የተቆጣጠረ አፈ ታሪክና እሽቅድድም ነጅ፣ በድብቅ የፍጥነት ዓለም ውስጥ ትኩሱ ስም። በየዓመቱ ይህ እስር ቤት እስረኞች ለህልውናቸው የሚሮጡበትን የሞት ውድድር ያዘጋጃል። የውጭው ዓለም እንደ መዝናኛና በሚሊዮን የሚቆጠር ዶላር የሚያስገኝ ደም አፋሳሽ የህይወትና የሞት ጨዋታ አድርጎ ይቆጥረዋል። ነገር ግን ከቀድሞ ውድድር በኋላ የጨዋታው ምልክት የነበረውን ጭንብል የለበሰው የእሽቅድድም ነጂ ፍራንክንስታይን በማይታወቅ አደጋ ሳይታሰብ ሞቶ ነበር። አሁን የከበረ ያለፈ ታሪክ ያለውና በአይኖች ውስጥ የሚናደድ ቁጣ ያለውን አዲሱን እስረኛ ስትመለከት ሄነሲ ፍጹም ምትክ ወይም ከፍራንክንስታይን የበለጠ አስፈሪ ሰው እንዳገኘችም አውቃ ነበር። ሄነሲ የሞተውን እሽቅድድም ነጂ ጭንብል እንዲያደርግና በሞት ውድድር ውስጥ ቦታውን እንዲይዝም ታዘዋለች። ጄንሰን ኤምስ ካሸነፈ ነፃ እንደሚሆን ቅድመ ሁኔታም ሰጠችው። የሚስቱን ገዳይ ለመበቀል ያለው ፍላጎት ይህን እድል እንዳያመልጠውም ገፋፋው። ይህ በእንዲህ እንዳለ
በመቀጠልም 3 ረዳቶችን አመቻቸችለት። እነሱም ወደ ውድድር መኪና ወደሚከማችባቸው ቦታዎችም ይዘውት ሄዱ። እሱም ከባድ የፍልሚያ ማሽን ነበር። ኤቪ-12 ሞተሩ ወፍራም የታይታኒየም ቅይጥ አካል፣ በቻይና የተመረተ ከፍተኛ ደረጃ ጥይት መከላከያ መስታወት ያለውና በጣሪያው ላይ ፈጣን ተኩስ መትረየስ የተገጠመለት ነበር። ሲያዩትም መኪናው እውነትም የመግደያ መሳሪያ ነበር። የቡድን አጋሮቹ ውድድሩንም ይገልጹለት ጀመር። እሱም 3ቱ ደረጃዎችን ሞትን ያቀፈ ናቸው። የመጀመሪያዎቹ 2 ቀናት እያንዳንዱ እሽቅድድም ነጂ ሁሉንም ተቃዋሚዎችን ማስወገድ ያለበት የተፋፋመ ማሳደድ ነው። በ3ኛው ቀን ዋናው ጦርነት ይካሄዳል እና መጀመሪያ የፍጻሜውን መስመር ያለፈው ሰው ብቻ ነው አሸናፊ የሚሆነው ሲሉም ይነግሩታል። ይህ በእንዲህ እንዳለ ሁሉም ስለ ጄንሰን ኤምስ በጣም ተጨንቀው ነበር። ምክንያቱም ተቃዋሚዎቹ ተራ እሽቅድድም ነጂዎች ሲሆኑ በድብቅ ዓለም ውስጥ የሰለጠኑ ገዳዮች ነበሩ። የትራኩ እጅግ ጨካኝ ተፎካካሪ ደግሞ ጆ የሚባለው ሰው ወይም የመግደያ ማሽን ሲባል ቅጽል ስም የተሰጠው ሰው ነበር። ይህ ጸጉረ ቢስ ሰው 8 ሰዎችን ወደ ሲኦል ልኳል። በማግስቱም ጠዋት በሚያስደንቅ ሁኔታ ማራኪ ሴቶች በሚያምር ልብሶች ወደ ስፍራው መጡ። ወጥተው ወደ መኪናዎቹ ተሰራጭተው አብረዋቸው የሚሄዱ እሽቅድድም ነጂዎችንም መረጡ። እሳታማ አካል ያላት አስደናቂ ልጅም ወደ ጄንሰን ኤምስ መኪና ገባች። አስገረመችው። ነገር ግን ይሄ በአጋጣሚ አልነበረም፣ የአለቃዋ ሄነሲ ሴራ ነበር። እነዚህን ውበቶች ተጠቅማ የመዝናኛውን ዋጋ ከፍ ለማድረግና ተመልካቾችን ወደ እብደት ለመሳብ የፈለገችው ዘዴ ነበር። ውድድሩ ከመጀመሩ በፊት በቀጥታ ስርጭት ገጾች ላይ በሚሊዮኖች የሚቆጠሩ ተመልካቾችም ይጎርፉ ጀመር። የመኪናዎቹ አይኖች በግድያ ዓላማ ተሞልተው እርስ በርስ ለመበጣጠስ ምልክቱን የሚጠብቁ ይመስሉ ነበር። አረንጓዴው መብራት ብልጭ አለና መላው ተሽከርካሪ እንደ ሮኬት ወደፊት ተወነጨፈ። የጎማዎቹ ጩኸት መንገዱ በብረት ክብደትና በፍጥነት እብደት ተንከተከተ። የሞት ውድድር በይፋ ተጀመረ። የመጨረሻው የተረፈው ብቻ አሸናፊ ተብሎ ይጠራ ነበር። ከዚህ በኋላም የመጀመሪያው ቀን ውድድር አብቅቶ እሱ መጨረሻ ደረሰ። ነገር ግን በምላሹ የጄንሰን ኤምስ ግብ ከድል ይልቅ በቀል እንደሆነም ተገነዘበ። ከዚህ በኋላ ቡድኑ መኪናውን ሲጠግን እውነታው ተገለጠ። የጄንሰን ኤምስ መኪና እንደታሰበው አልተጎዳም። ምክንያቱም ከእርሱ ጋር የነበረችው የጋራ ነጂዋ በጥበብ የተፈጸመ የማታለል ስራ ሰርታ ነበር። እሷም በስውር አበላሽተዋለች። እቅዷንም ካጠናቀቀች በኋላ በፍጥነት ከቦታው ሄደች። እሱም በድንጋጤና በንዴት ውስጥ ትታው እውነቱንም ከተረዳ በኋላ አለቃዋንም ለመጠየቅ ፈለገ። ሁሉንም ቁጣውን ሚስቱ ስለሞተችበትም ሁኔታ ጭምር። በሚገርም ሁኔታ ምንም አላስተባበለችም። ሄነሲ ሁሉንም ነገር ነገረችው እና እቅዷንም ገለጠችለት። የበለጠም ህመም ውስጥ ከተተችው። ይህች አሮጊት የልጁን ፎቶግራፍ እንደ መሳሪያ ተጠቅማ እያስፈራራችው ነበር። በውድድሩ መሳተፉን ካልቀጠለ የልጁ ህይወት አደጋ ላይ እንደሆነም ትገልጽለታለች። ቢናደድም ነገር ግን አቅመ ቢስ ሆኖ ልጁን ለመጠበቅ የአለቃውን ጥያቄ ለመቀበል ተገደደ። ምንም ማድረግም አልቻለም። በውስጡም የሚቃጠል ቁጣም ነበረበት እና ከሚስቱ ሞት በስተጀርባ ያለውን ቀጥተኛ ተጠያቂ ሰው ለማግኘትም ቆርጦ ነበር። ከዚህ በኋላ ሁለተኛው ውድድርም ይጀመራል። ፓቼንኮም የጄንሰን ኤምን ሚስቱን ሲገድል ያሳየውን ምልክትን ደግሞ ያሳየዋል። ጄንሰን ግን ለዚያ ትኩረት ከመስጠት ይልቅ
ሆን ብሎ ፍጥነቱንም ይቀንሳል እና ከናቪጌተሩ በግል ለመነጋገር ወደ ዋሻ ውስጥም ይገባል። የመኪናው መሳሪያ ሁለተኛ ጊዜ መበላሸቱ በጣም አጠራጣሪ ነበር። እናም ፍራንክን የገደልሽው አንቺ ነሽ ማለት ነው ሲልም ይጠይቃታል። ኬትም ትመልስለታለች ፍራንክን ለመግደል ሳይሆን የኋላ መሳሪያዎቹን እንዳበላሸችም ትነግረዋለች። ምክንያቱም ሄነሲ ነፃነቷን ለመስጠት ቃል ገብታላት ስለነበር ነው። የሄነሲ ግብ ፍራንክን ያለ መሳሪያ እንዲሸነፍ በማድረግ ውድድሩን ለህዝብ ለማስቀጠል ሲባል እስር ቤት እንዲቆይ ማድረግ ነበር። መሞቱ ግን ፍራንክ ጦር የሌለውን መኪና ይዞ ለማሸነፍ ሲሞክር የደረሰበት አደጋ መሆኑንም ትገልጽለታለች። ጄንሰን ኤምም አሁን መርሱ ሁላ አግኝቷል። እናም ፍጥነቱን በመጨመር ውድድሩንም ይቀላቀላል። ዓላማው አሁን ፓቼንኮን መግደል ላይ ብቻ ነበር፣ ምክንያቱም ሚስቱን የገደለበት እሱ እንደሆነ ስላወቀ። ከብዙ ያልተሳኩ የግፊያ ሙከራዎች በኋላ ጄንሰን ኤም ለመከላከል የሚጠቀመውን ቀዳዳ ትቶ የመሳሪያ ቀዳዳውንም ይመርጣል። ይህ ሁሉንም ግራ ያጋባል፣ ምክንያቱም መሳሪያዎቹ የሚተኩሱት ከፊት ለፊት ብቻ ነበር። ነገር ግን ጄንሰን ኤም አስገራሚ እርምጃም ይወስዳል። መኪናውን በድንገት ወደ ኋላ ያዞረና እየተመለሰ ባለው አቅጣጫ በፓቼንኮ ላይ ከፍተኛ ተኩስ ይከፍትበታል። ሁለቱም በደንብ ከተኳኮሱ በኋላና በፓቼንኮ መኪና ላይ በቂ ጉዳትም ከደረሰ በኋላ ጄንሰንም እንደገና ዞሮ ጭሱን እንድትለቆም ይነግራታል። በዚህ ምክንያት ፓቼንኮ ሳይታየው ይቀርና በኮንክሪት ግድግዳው ላይ ተጋጭቶ መኪናው ተገልብጦ ይከሰከሳል። ጄንሰን ኤም መኪናውን በማቆምና በመውረድ ፓቼንኮንም አንገቱን በመስበርም ይገላግሏል። የሚስቱንም በቀልብ ይመልሳል። ይህ ሁሉ እየሆነ ሳለ ግን ጆ በውድድሩ መካከል ናቪጌተሩንም ለመቀየርም ይወስናል። ከዚህም በኋላ የሞት ውድድር የመጨረሻው ቀን ደረሰ። ጄንሰን ኤምስን ለመጉዳት በድብቅም ቦምብ እንዲያስቀምጥ ተቆጣጣሪውንም ታዘዋለች። ውድድሩም ሲጀመር ሁለቱም መኪናዎች ከ300 ኪሎ ሜትር በሰዓት በላይ በሆነ ፍጥነት ነጎዱ። ጄንሰን ኤምስ የዘይት ቦምብ በመንገድ ላይም ለቀቀ። የጆ መኪና መቆጣጠር እንዲያጣም አደረገ። ነገር ግን የጋራ ዕቅዳቸው አካል ብቻ ነበር። በዚያም ቅጽበት ጄንሰን ለረዳቱ መከላከያ ጋሻውን እንድትለቅለትም ይነግራታል። እሷም ትለቀዋለች። መከላከያው ወደ ጆ በረረ። እሱም በድንገት እንዲያመልጥ አስገደደው። በማይታመነው ፍጥነትም ባይመታውም ወዲያውኑ 3 ነጭ ጭስ የሚያወጡ የእጅ ቦምቦችን በመተኮስ የተገላቢጦሽ ግፊት ፈጠረ። በዚህ ምክንያት የእስር ቤቱ ግድግዳ በመፈራረሱ ትልቅ ቀዳዳ ተከፈተ። ይህ ሁለቱ ሲጠባበቁት የነበረው አጋጣሚ ነበር። የማምለጫው እቅድ በይፋም ተጀመረ። ይህ በእንዲህ እንዳለ ሁለቱም ሳይቅማሙ በቀዳዳው በኩል እኩል ወጡ። በዚያም ጊዜ የመኪናቸውን በሮች ከፍተው እርስ በርስ ተያይተው በደስታ ፈገግ አሉ። ይህ ድራማ ሄነሲን በተሳካ ሁኔታ አታሏታል። አለቃዋ በንዴት እየፈላች ነበር። ሁሉንም የጦር መሳሪያ ስርዓቶች ስራቸውን መስራት እንዲጀምሩ ታዛለች እና በግሏ የቦምብ ማዘዣውን ቁልፍም ትጫናለች። በሚያሳዝን ሁኔታ በዚያን ጊዜ በጄንሰን ኤምስ መኪና ላይ የተገጠመው ቦምብ ከረጅም ጊዜ በፊት መፈታቱንም አወቀች። ወዲያውኑም የፖሊስ መኪናዎች ሁለቱን ለማሳደድም ተሰማሩ። ነገር ግን ጄንሰን ኤምስ ዝግጁ ነበር። መንገዱን ለማገድ የዘይት ቦምቦችንም ለቀቀ። ሁኔታው በዚያ አላበቃም። ተዋጊ ሄሊኮፕተሮችም ሳይታሰብ ብቅ አሉ። የህይወትና የሞት ጊዜም ሲሆን አብራው ያለችዋ ነጂም ራሷን ለመስዋዕት ለማድረግም ወሰነች እና ሄሊኮፕተሮቹንም ለማዘናጋት ከመኪናው ውስጥ እሷ በመቆየት እሱን እንዲያመልጥም አደረገች። እሷ ራሷ እንደተናገረችው በመጀመሪያው ዙር መሳሪያውን አበላሽታ ነበር እና ይህ ዕዳዋን የምትከፍልበት ጊዜ ነበር። ጄንሰን ኤምስ ከመኪናው ላይ ዘሎም ወጣ።
ከዚያም እሱና ጆ በድብቅ ወደሚሄድ ባቡር በመሄድና በሱ ላይ በመሳፈር በአስደናቂ ሁኔታ አመለጡ። ሄነሲ ግን አሁንም እንዳሸነፈች በማሰብ ብርጭቆዋን ከፍ አድርጋ አከበረች። በዚህ መሃል ተቆጣጣሪው ስጦታ መጣላት። ስጦታ ሳጥኑን ስትከፍት ባልጠበቀችው ሁኔታ የጄንሰን ኤምስ መኪና ውስጥ የሰካችው ቦምብ ውስጡ አገኘችው። ሁሉም ነገር ባንዴ በአስፈሪ ፍንዳታ አበቃለት። ከ2 ወራት በኋላ ጄንሰን ኤምስ እና ጆ አሁን ትንሽ የመኪና ጥገና ሱቅ ከፍተው ቀላልና ሰላማዊ ህይወት ይኖራሉ። አንድ ከሰዓት በኋላ እየሰሩ ሳለ ያልተለመደ መኪና በድንገት ወደ እነሱ መጣ። የመኪናው በርም ተከፈተ። እናም የምትታወቅ ሰውም ወጣች። ከጄንሰን ኤምስ ጋር አብራው የነበረችዋ ነጂዋ ነበረች። ቀደም ሲል በከባድ ጦርነት እንደሞተች ተደርጋ የተገመተችው ልጅም ተርፋ ነበር። ሶስቱም ተያዩ። ብሩህ ፈገግታ ፊታቸው ላይም አለ። በመጨረሻም አዲስ የህይወታቸው ምዕራፍ በይፋ እየጀመሩ ፊልሙም እዚህ ጋር ያበቃል።